መሰገጥ ምን ማለት ነው በሸሪዓ? መሰገጥ በሸሪዓው ኡስታዝ አይደለህ እንዴ አንተ? ቲክቶክ ላይ ምን ትሰራለህ? የኔ ተወዳጆች እንደምን አላችሁ? እኔ ወንድማችሁ እግዚአብሔር ይመስገን ደህና ነኝ። ሰሞኑ ጠፍቻለሁ፣ አካውንቴም ስለተመታ ሁላችሁም እስከመጨረሻው ሼር፣ ኮፒ ሊንክ በማድረግ እንድታግዙ ተጠይቃለሁ። ለዚህ አካውንት ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እወዳችኋለሁ። ስለዚህ ዛሬ ብዙ ነገር ይዤላችሁ ስለመጣው ሁላችሁም እስከመጨረሻው ተከታተሉ። ሰሞኑ ወንድማችን አዶናይ ምንም ባላደረገ ከቲክቶክ እንዲጠፋና እሱ እንዲሸማቀቅ የሚያደርግ ብዙ ሰዎች ወጥቷሉ። እሱ ምን አድርጎ? ምንም አላደረገም። የእናታችንን የእመቤታችንን ማርያም 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 የእናታችንን የእመቤታችንን ስም ለምን ጠራ ብሎ ነው። እሱ ይቅርና እንደም መላው ኢትዮጵያውያን ገና ይጠራሉ። እናንተ ኦርቶዶክሳውያን የሆናችሁ ሁላችሁም ኮሜንት ላይ ገብታችሁ ማርያም 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 እያላችሁ ኮሜንቱን አጨናንቁት። ስለዚህ የተዋሕዶ ልጆች እቺን ቪዲዮ አይተን እንመለስ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ምንም ያላደረገ ሰው ሌባ ማለት አይከብድም? አይከብድም? ግን የምር አሁን እነዚህ አባት ከባድ ናቸው፣ ያስተምራሉ። መድረክ ተሰጥቷሉ። መድረክ ተሰጥቶ ክፉ ነገር ከምታስተምሩ እንደዚህ ሁኑ፣ እንደዚህ ሆኑ፣ እንደዚህ አትሆኑ ብሎ ቢመክሩ አይሻልም? ለምንድነው ግን መድረክ ተሰጥቶላችሁ ክፉ ነገር ለማውራት የምትሞክሩ ሰዎች? ምን ሆናችሁ ነው? ለነዚህ አባት ከነሱ እንደገና ማለት ነው ወጣት ወንድማችን መልስ ሲሰጥ እናያለን። እቺንም ቪዲዮ አይተን እንመለስ። መሰገጥ ምን ማለት ነው በሸሪዓ? መሰገጥ በሸሪዓው መነሻ ቃሉ ይስጊጡን መስገጥ ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒና ዳዕዋ ሰግጡ በቃ ሚንበር ላይ ይወጡና ስገጣን ይቃወማሉ። ኡስታዞች ሁሉ ዳዕዋቸው የቲክቶክ ትሬንድ ሆነ እኮ ወላሂ። ታዲያ ዒልም ምን ጠቀ? እንዳያችሁት ነው። ወንድማችን ክበርልኝ፣ እግዚአብሔር ያክብር። እንደሱ አንድ ወጣት ወንድማችንም የጨመረውንም ሰምተን እንመለስ። ኡስታዝ አይደለህ እንዴ አንተ? ቲክቶክ ላይ ምን ትሰራለህ? ሁለተኛ ደግሞ ማለት ነው ሰግጦ መኪና ተሰጠው ምናምን አትበል። አዶናይ እስካሁን ያወጣው ወጪ ማለት ነው አንተን ዘርማን ዘርህ ይገዛል። አንተ ራሱ ማለት ነው ሰግጠሃል። አሁን እዚህ ጋር ሰግጠሃል። አይገርምህም? ኡስታዝ አይደለ? ቲክቶክ ላይ ምን ትሰራለህ? አዶናይስ እንዴት አወቅከው አንተ? ምን ልሰራ ቲክቶክ ገባ? ይፈቅዳል እስልምና ቲክቶክ መግባት? ሲቀጥል ምንም ማሰብ ማችሉ ሰዎች አላችሁ። እንድታስቡና ጭንቅላታችሁ በደንብ እንዲሰራ እና ሰው እንድትሆኑ